የኢትዮጵያ ጦር ከአማራ ክልል ለመውጣት እያሰበ ነው። ከአማራ ክልል ለመውጣት አቅም አለው። በኤአ በ2023 የፋኖ ታጣቂዎች ትጥቅ መፍታት ባለመቻላቸው የኢትዮጵያ ጦር የአማራን ልዩ ኃይል ትጥቅ ለማስፈታትና ለመበተን ጥረት ካደረገ በኋላ በ2023 የኢትዮጵያ ጦር ወደ አማራ ክልል ተሰማርቶ ነበር። የአማራ ልዩ ኃይል አባላት ከፋኖ ታጋዮች ጋር ተቀላቅለዋል። ይህም ለፋኖ አዲስ ሕይወት ሰጠ። ያኔ የፋኖ ቡድኖች በዞን ደረጃ፣ በክልል ወይም በወረዳ ደረጃ አልተደራጁም ነበር። የፋኖ ቡድኖችና የአማራ ቡድኖች የኢትዮጵያ ጠቅላይ ሚኒስትር የትግራይ ታጋዮች ታጥቀው እያሉ የፋኖ ታጣቂዎችን ትጥቅ ለማስፈታት መወሰናቸው ተቀባይነት እንደሌለውና ይህ በአማራ ክልል የትጥቅ ግጭት መጀመሩ ነው ሲሉ ተናግረዋል። በክልሉ መንግስት የአስቸኳይ ጊዜ አዋጅ ጥሏል። ወታደር ተሰፈረ። ይህንን ተቃውሞ ለመደምሰስ ወታደራዊ ኃይል ገብቷል። ወታደር አልተሳካም። የአስቸኳይ ጊዜ አዋጁ ተራዘመ። እንደገና ያልተገደበ ስልጣን ለወታደር ተሰጥቷል። ነገር ግን አሁንም የታጠቀውን የተቃውሞ እንቅስቃሴ መጨፍለቅ አልቻለም። ነገር ግን በ2023 የፋኖ ተዋጊዎች በመጀመሪያው ዙር የማጥቃት እንቅስቃሴ ጠንካራ ቦታ ላይ ነበሩ። አየር ማረፊያዎችን ተቆጣጠሩ። የጎንደር ኤርፖርት አገልግሎት አልባ ሆነ። የላሊበላን አየር ማረፊያ ተቆጣጠሩ። ጎንደርን እና ሌሎች ዋና ዋና ከተሞችን ተቆጣጠሩ። በአማራ ክልል ወታደራዊ ዘምተው የፋኖ ታጣቂዎች ከዋና ዋና ከተሞችና ከተሞች ለቀው እንዲወጡ የተደረገ ሲሆን ከዚያን ጊዜ ጀምሮ የአማራ ክልልን ማንኛውንም ዋና ከተማ ሙሉ በሙሉ መቆጣጠር አልቻሉም። ምንም እንኳን የፋኖ ቡድኖች ሙሉ በሙሉ መጨፍለቅ ባይችሉም ወታደራዊ ማሰማራት በእርግጥ ሰርቷል። አሁን የኢትዮጵያ ጦር ከአማራ ክልል ለመውጣት እያሰበ ነው። በአዲስ አበባ በተደረጉት ስብሰባዎች ወታደራዊ ጄኔራሎች እስከ መቼ በክልሉ ጦርነት ይቀጥላሉ እያሉ ነው። የአማራ ክልል ኃይል እንዲወስድ ይፈልጋሉ። የአማራ ክልል ጦር የኢትዮጵያን ብሔራዊ መከላከያ ሰራዊት እንዲተካ ይፈልጋሉ። በፕሬዝዳንት አረጋ ቀበሌ ለሚመራው የአማራ ክልል መንግስት የክልሉን የጸጥታ ጉዳዮች ለመረከብ ዝግጁ መሆን እንዳለበት፣ ኢህአዴግ ከስልጣን እንደሚወጣ የኢትዮጵያ መከላከያ ሰራዊት ጠንካራ መልእክት አስተላልፏል። የአማራ መንግስት ይህንን ኃላፊነት መውሰድ አለበት። ለዚህም ነው በክልሉ አስቸኳይ ስብሰባዎች እየተደረጉ ያሉት። የአማራ ክልል የጸጥታ ምክር ቤት ስብሰባዎች ተካሂደዋል። የሚሊሻዎች ከፍተኛ ስልጠና፣ የአድማ ኃይል እንደቀጠለ ነው። በሺዎች የሚቆጠሩ የሚሊሻ አባላት፣ የአድማ ኃይል አባላት በክልሉ መንግስት እየሰለጠኑ ነው። የክልሉ መንግስት ባለስልጣናት በስብሰባቸው ስልጣን እንወስዳለን እና ኢኤንዲኤፍ ራሱን እንደሚያገለግል እየተናገሩ ነው። በእውነት የኢትዮጵያ ጦር ከአማራ ክልል ሊወጣ ነው? ወታደሩ ቀስ በቀስ ከአማራ ክልል ለመውጣት እያሰበ ይመስለኛል። ወዲያውኑ እና ሙሉ በሙሉ ከክልሉ መውጣት አይቻልም። ከሄደ የአማራ መንግስት ይፈርሳል። የፋኖ ቡድኖች ወደ ባህር ዳር ይዘምታሉ። ያንን ታያለህ። ወታደራዊ በመሰረቱ የክልል ኃይሎችን ማጠናከር ይፈልጋል። ወታደራዊ የክልል ኃይሎች የተወሰነ ኃላፊነት እንዲወስዱ ይፈልጋል። ለዚህም ነው ስራችንን እንደሰራን የክልሉ ኃይሎችና የክልሉ መንግስት እያስጠነቀቀ ያለው። 2 ዓመታት አለፉ። መንግስት ድኗል። አሁን ኃላፊነት መውሰድ አለብህ። ይህ የእርስዎ ተራ ነው። ወታደራዊ የውስጥ ጦርነቶችን መዋጋት የለበትም። እኛ የምንመለከተው ውጫዊ ጉዳዮችም አሉን። ወታደሩ በመሰረቱ የክልሉን የጸጥታ ጉዳዮች እንዲረከብ ግፊት ለማድረግ እየሞከረ ነው። አድማው ኃይል፣ ሚሊሻዎች፣ የክልሉ ፖሊስ የክልሉን መንግስት ከፋኖ ጥቃት የመከላከል አቅም የላቸውም። እኔ እንደማስበው ወታደር ከክልሉ በከፊል ለቆ ይወጣል። ወታደራዊ የክልል ኃይሎችን አቅም ሊፈትሽ ነው። የክልል ኃይሎች ከተሳካላቸው ወታደሩ ቀስ በቀስ ይነሳል።
የክልል ኃይሎች ካልተሳኩ ወታደሩ ከአማራ ክልል የመውጣት ውሳኔውን ለሌላ ጊዜ ያስተላልፋል። የኢትዮጵያ ጠቅላይ ሚኒስትር ኤርትራን ማጥቃት አለብኝ ብሎ ከወሰነ በኤርትራ በኩል ወደ አሰብ ወደብ የባህር መግባት አለበት። የቻለውን ያህል ወታደራዊ ኃይል ሊኖረው እንደሚገባ ግልጽ ነውና የክልሉ መንግስት እንዳልነበረ እና የክልሉ ኃይሎች ከፋኖ ተዋጊዎች ጋር እየተፋለሙ መሆኑን እያረጋገጠ ወታደር ከአማራ ክልል በከፊል እንዲወጣ ይፈልጋል። ወታደር በውስጥ ግንባሮች ላይ ብቻ ሳይሆን በውጫዊ ግንባሮች ላይ እንዲያተኩር ይፈልጋል። የፋኖ ቡድኖች ቀስ በቀስ እየተደራጁ ነው። በክልሉ ማዕከላዊ እዝ መዋቅር ለመመስረት እየሰሩ ነው ብዬ አስባለሁ። በሚቀጥሉት ወራት ወታደር ከአማራ ክልል ቀስ በቀስ ለቆ ለመውጣት ሙከራ ያደርጋል።